ለቅሶ ቤት የሁሉ ጫት ይዘን ከምንሄድ 3 ቀን አባታችሁን አታችኋል በሐዘን ተጎርታችኋል ብላችሁ ሰብስበን ለ100 ሺህ ብር አንሰጣቸው ለ3 ቀን በሬ ታርዶላቸው እንግዳ ለምን አይሸኙበት ምን ሊያርግላቸው ነው ጫት ዳዕዋና ዚክር እንዲደረግ ለአባታችን ዱዓ እንዲደረግ ዳዕዋ እንዲደረግ ነው በአባታችን ለቅሶ አልহামዱሊላህ ዳዕዋ ተደረገ ብለን ነው ይሄ ነው የሚጠቅመው ቤታችን እየፈረሰብን ነው ወንድሞቻችን ከዚህ መውጣት አለባችሁ ጤፍ 10 ሺህ ብር ገባ እየተባለ ጥቅም አለ ወላሂ ሰሞኑን ያየሁት የተወሰነች አንዳንዴ እንደዚህ ሰደቃ ነገር ላይ እንሳተፋለንና ከወንድሞቼ ጋር የዚህ አይነት ነጭ ጤፍ ካየን 7 ዓመቴ ነው አሉኝ አንድ ሴትዮ አንዷ ሴትዮ ደግሞ አስገራሚ የተናገረችው ጫማም ተገዝቶላት ነበርና 1997 ላይ ነው ጫማ የለበስኩት አዲስ ጫማ አለች 1997 18 ዓመት አላህ ያሳየው ወንድም